አላዳምጥ ወይም ደግሞ እልህ ስላጋባኝ ነው እንጂ እሷን አገኛታለሁ ያልኩትኝ ቀድመን እንድናወራ መንገዶችን ከፍቼለት ነበር። እኔ አሁን ደግሞ ነገር ስትገለባበት እያየ ነው አይደል? ለምን ነገር ተገለባብጫለሽ? ትምጣ አግኛት ስላረል እንዴ ምን ነው ትቀሪያለሽ ያልከኝ? እቀራለሁ ያልከው አግኛት እሄዳለሁ እሷን አገኛታለሁ ስላረል እንዴ ለምን ነው ልብ የሚፈራው? ችግር አለበት? እሺ በቃ አላውራ መሰለኝ ቢል ከዚህ በኋላ እኔ አላውራ። ተረጋጉ በቃ እኔ ካንቺ ነፃነት ሁላ እንድታገኛት እኔ አልፈልግም። ምክንያቱም ሌላ ነገር እንዲፈጠር አልፈልግም። ለምን ይፈጠራል? በመነጋገር መግባባት አለ አይደል? አቤል እኔ ውሸታም መባል አልፈልግም። ገባ? ሰው ሁሉ ውሸታም ነው እያለኝ ያለው። ስለዚህ በመነጋገር ውስጥ መግባባት እንዳለ ሁሉ እችል ልጅ ትምጣ፣ ታግኛት፣ ያውሩ፣ ነገሪቱ አለቀ። ከዚህ በላይ ምንም ነገር ይሄን አይነት ፋይል እያወጣች ነፃነት እሷ ሩታ ዝም የምትል ይመስላል። ሌላ ነገር ችግር ታናገራታለች። በቃ አይደለም በቃ ይሄ እሷ እኮ አሁን ባለ ትዳር ነች አይደል? እኮ ምን ታረጋታለች ታዲያ? የእሷ ነገር አሳስቧት ነው አይደል? ሁሉ እንትን እያለች ያለችው ምንም ልታረጋታችንም ተነጋግረው ይግባባሉ። አለቀ። ስለዚህ ነው አንተ አቤት በቃ ችግር የለውም። አብርሃም ረጋ በል ችግር የለውም። ነፃነት እንድናወራ ነው አይደል የምትፈልገው? ስለዚህ አንተም ሂድ። ማንም አያስፈልግም። አወራታለሁኝ። አይ ካለች ልጅቷን በዚሁ ለቀን እንጠራታለን። ተገናኝታ የፈለገችውን ጥያቄ ትጠይቃታለች፣ ታወራታለች። በቃ ከዚህ በላይ ነፃነት የለም አይደለ? እኔ የሆነ ችግር ቢኖረው እኮ በኮንፊደንስ ልጅቷን እጠራልሻለሁ አላትም ነበር አይደለ? ስለዚህ አለቀ በቃ ነው። አደራ በእግዚአብሔር ሩታም አብርሽም አቤል እየሰማኝ ነው። መሄድ ትችላለህ። አብርሽም ሩታም በእግዚአብሔር ለልጃችሁ ስትሉ ለልጃችሁ ለእናንተ ባታስቡ ለልጃችሁ ገና ምንም ለማያውቁ ለልጃችሁ ስትሉ ተረጋግታችሁ አውሩ። በእግዚአብሔር እሞክራለሁ።